በውጭ ሀገር የራሳቸውን ቢዝነስ የከፈቱ አርቲስቶች ቤቲጂን ከሚዲያው ያጠፋትን ድብቁን ቢዝነስ አግኝተነዋል። አስቱካም አስቴር አወቀ የራሷ ሁለት ቢዝነሶች እንዳሏት ታውቁ ኖሯል። ማህደር አሰፋም ያልተጠበቁ ቢዝነሶችን ጀምራለች። እነዚህንና ሌሎች ጥቂት አርቲስቶች ስላላቸው ድብቅ ቢዝነስና ስለሚያገኙት የገንዘብ መጠንም ዘርዘር ያለ መረጃ ይዘናል። እናንተ ብቻ ከጥቂት ስትቆዩ ሁሉንም ታደምጡታላችሁ። ስማቸው በንግዱ ዘርፍ የማይጠቀስ ነጋዴ አርቲስቶች አስቴር አወቀ አስቱካ እያሉ የሚያቆላምጡ አድናቂዎችን ያፈራችው የሶል የሙዚቃ ንግስቷ በስርቅርቅ ድምጿ ፍቅርን በጉረሯ የሰበከች አስቱካ ገና በ13 ዓመቷ ነበረ ከክፍለ ሀገር ወደ አዲስ አበባ መጣ የሙዚቃ ስራዋን ሀብላ ጀምራ ተወዳጅነትን ያገኘችው። አስቴር አወቀ ከተወዳጅ አልበሞቿ መሃል ብሎ መጥቀስ እስኪቸገር ድረስ ሁሉም ስራዎቿ እጅግ ተወዳጅ ናቸው። ታዲያ ግን ስንቱን ወጣት አፋቅራት ስለ ፍቅር ዘመኗን ሙሉ አንጎራጉራ እሷ ግን ባል ባለማግባቷ የምትታማው አስቴር ለቁጥር የሚቸግር ሙዚቃዎችን ብትሰራም ግን ገቢዋ ከሙዚቃ ብቻ እንዲሆን አልፈቀደችም። አስቱካ ካልጎመራ ሙዚቃ ውጪ በየሚዲያው የማትንከራተተው ለምን ይመስላችኋል? የሞቀ ንግዷን እያጧጧፈች እንደሆነ ብናውጋችሁስ? አስቴር ከዘፈኑ ውጪ በአሁኑ ሰዓት ከኢትዮጵያ ውጪ በለንደን ከተማ ላይ ሆና የተለያዩ ፕሮግራሞች ላይ እንዲሁም ኮንሰርቶችን እያዘጋጀች በጎን ደግሞ በመዲናችን አዲስ አበባ ካቦ የሚል ስያሜ ያለው ካፍቴሪያ ከፍታ ለረጅም ጊዜ ሰርታበት አሁንም ቢሆን እየሰራችበት ትገኛለች። ይህም ማለት ሷ ሲያንስባት ነው ካላችሁ እውነትም ለአስቱካ ያንስባታል እና ሌላም ቢዝነስ አላት። ከሜትሮፖሊያን ሪል ስቴት ጋር ሼር ሆልደር ሙና ትሰራለች። ሼር ሆልደር ሆኖ መስራት ገንዘቡን ኢንቨስት በማድረግ የሚሰራው ሰው ጊዜውን መስጠትና በቦታው መገኘት ስለማይጠበቅበት በነፃነት ሌላውን ስራ መስራት ያስችለዋል። ታዲያ አስቴርም ለዚህ ሳይሆን አይቀርም ሙዚቃዋን ለመስራት ሼር ሆልደር የሆነችው። ለሱም ቢሆን ግን በቂ ተቀማጭ በሚሊዮን የሚቆጠሩ ገንዘቦች ያስፈልጋሉና ይሄ ገንዘብ እንዲኖራት የራሷን ቢዝነስ ከፍታ እንድትሰራ ያደረጋት መነሻዋ የሙዚቃ ሙያዋ ነው። ያላት የገቢ መጠንና ሀብት በአመት እስከ 9 ሚሊዮን ብር እንደሚደርስ ይነገራል። ታላቁ የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ የሀገራችንን ባህል አጥብቀው የሚወዱና በፊልም ስራዎቻቸው ነጮቹን ተፎካካሪ የሆኑት ከደራሲ አባታቸውና ከመምህርት እናታቸው በጎንደር የተወለዱት በፊልም ኢንዱስትሪው በይዘታቸው ለየት ያሉ የኢትዮጵያንና የአፍሪካን ታሪክ ባህል በሚያንጸባርቁ አማርኛ ቋንቋን በእንግሊዝኛ በሰሯቸው ፊልሞች የሆሊውድ ፊልሞች ላይ እስከ መፎካከር ደርሰው በዓለም አቀፍ ደረጃ አንቱታን እስከ መጎናጸፍ የሚደርስ ስራ ሊሰሩ የቻሉት የፊልም ጥበብ ቀማሪው ፕሮፌሰር ኃይሌ ገሪማ ከሰሯቸው ፊልሞች መካከል ሃወርግላስ፣ ቼልድ ኦፍ ሬዚስታንስ፣ ኢምፐርፌክት ጆርኒ፣ ቡሽ ማማ፣ ሰንኮፋና የአማርኛው ጤዛ ይገኙበታል። ፕሮፌሰር ኃይሌ ገሪማ ከፊልም ሙያቸውና ከአስተማሪነታቸው በተጨማሪም ሰንኮፋ የሚል የራሳቸው የፊልም ተቋም ያላቸው ሲሆን የአፍሪካውያንና የኢትዮጵያን ፊልም ኢንዱስትሪ አዳዲስ የፊልም ባለሙያዎችን በማሰልጠንና ፕሮዲዩስ በማድረግ የአፍሪካን የፊልም ኢንዱስትሪ ለማሳደግ የሚሰራ ድርጅት ያላቸው ሲሆን በተጨማሪም ካፌና የሱቅ መደብር አላቸው። ካፌያቸውም እጅግ ምቹና የተንጣለለ እንዲሁም ባህላዊ ይዘት ያለው ሲሆን ለማንበብ በጥሞና ከራስ ጋር ለመመሰጥ ክሬቲቭ የሆኑ ስራዎችን ለመስራት በማሰብ ምቹ የሆነ ቦታ እንዲሆን ተደርጎ የተሰራ ነው ብለዋል። የመጽሐፍ መደብራቸውም የአፍሪካን ታሪክና ኢትዮጵያን የሚገልጹ ብዙ መጽሐፍቶችን የያዘ ነው። ፕሮፌሰር ያላቸው አጠቃላይ ሀብት ከ1 ሚሊዮን እስከ 5 ሚሊዮን ዶላር የሚገመት ገቢ ያላቸው በኢትዮጵያ ወደ 700 ሚሊዮን ብር የሚጠጋ ብር ይሆናል። እስካሁን ቪዲዮ ላይክ ማድረግ ከረሳችሁ ጊዜው አሁን ነው። ቀጠልኩ። ቤቲጂ ተወዳጇ ድምጻዊት ቤቲጂ በትክክለኛ ስሟ ብሩክታዊት ጌትነት ከሃይ ስኩል ጀምሮ የሙዚቃ ፍቅር ያደረባት ሲሆን ከዛ ጊዜ ጀምራ እየዘፈነች የሙዚቃ ሙያዋን ሳትለቅ ማነው ፍጹምና ወገግታ የተሰኙ አልበሞችን ሰርታ ገርዬ በሚለው ዘፈኗም ደግሞ ይበልጥ ተወዳጅነትን አግኝታ በየክለቡ በየሰርግ ቤቱ በደስታ ቀኖች ሁሉ ዘፈኗ ማስጨፈሪያ ፕሮግራም ማድመቂያ ሲሆን ቆይቶ ድንገት ከሙዚቃ ስራዋ ጥፍት ያለችበት ምክንያት ትዳር ስለያዘችና ልጅ ስለወለደች ብቻ ነው ቢባልም ቤቲ ግን ከትዳር መምራት ልጆቿንም ከማሳደግ በተጨማሪ ዩኤንኤችሲአርን ጨምሮ ከተለያዩ የእርዳታ ድርጅቶች ጋር በመሆን በፊት የሰብአዊ ስራዎችን ትሰራ ስለነበር በዛም ስራ ሳቢያ ዛሬ ላይ አሁን ደግሞ በግሏ ቢዝነስ ሬፊውጅ በሚል ስም የሚጠራ ፈርኒቸር ቤት በመክፈት አልጋ፣ ወንበር የመሳሰሉ ቅንጡ የቤት እቃዎችን የሚያቀርብ የፈርኒቸር ድርጅት ከፍታ እየሰራች ትገኛለች። በወርም 700 ሺህ ብር የሚሆን ገቢ ያላት ይለናል የዛሬው መረጃችን። ማህደር አሰፋ ቢሊየነሩን ሼህ አላሙዲን ወዳጁ አድርጋ ህይወቷን የቀየረችው ተዋናይት ማህደር አሰፋ ሼሁ በልጇ ምክንያት የሰጧትን ብር ከምን አድርሰው ይሆን? በተለይ ዶክተር አብይን በመጥራት 5 ሚሊዮን ብር የወጣበት የራት ግብዣ ካዘጋጀች በኋላ ብሩ ያልቅባትም
ዝም እንዳላችሁ ትኖር ይሆናል። ነገር ግን ማህደር አሰፋ የሼሁን እጅ ብቻ እየጠበቀች አልተቀመጠችም። ብሯንም ከመዝናናት ጓደኞቿን፣ ወዳጅ ዘመዶቿን ከመጋበዝ ባለፈ ፊልሞችን ፕሮዲውስ እንደምታደርግ እንዲሁም የራሷ የሆነም ንግድ ስራን ትሰራለች። ምን ካላችሁ ለሪል ስቴቶችና ሆስፒታሎች ሼር ሆልደር በመሆን ትሰራለች። ከዛም በተጨማሪ ቡቲክና ኮስሞቲክስ ቤቶች ከተማው ላይ እንዳሏት በስፋት ይነገራል። የራሷ የሆነ ፊልም ማምረቻ ፕሮዳክሽን እንዳላትም እየተረጋገጠ ነው። ማህደር ረጅም ዓመታትን ከጠፋች በኋላ ብቅ ያለችው በራሷ ገንዘብ በሰራችው ፊልም ነበረ፣ ዶቃ። ታዲያ ሼህ አላሙዲን አይን ውስጥ እንድትገባ የሀብት በር የከፈተላት ሙያ ውስጥ የገባችበትን አጋጣሚ ስናስታውስ በኮረዳነት እድሜዋ በቦሌ አየር መንገድ ግቢ ውስጥ የሽያጭ ባለሙያ ሆና ከ4 ዓመት ከግማሽ በላይ ሰርታለች። እዚያው እየሰራች በነበረበት ወቅት ከአንድ ወዳጇ የስልክ ጥሪ ደርሳታል። የፊልም ዳይሬክተር የሆነው እነው ደቻሳ ነበረ። እድሉ እንዳያመልጣት ቶሎ ብላ ተስማምታ የፊልም ስራዋን ትጀምራለች። ከዛም በኋላ በርካታ ፊልሞች ላይ ተሳትፋለች። ከተሳተፈችባቸው ፊልሞች መካከል ያልተነካ፣ አማላዩ፣ የቤት ልጅ፣ ሼፉ፣ ኤፍቢአይ፣ 3 ማዕዘን፣ አምራና እንዲሁም አይረሴ ተከታታይ የቴሌቪዥን ድራማዎች ይጠቀሳሉ። ኃይሌ ሩት በአንድ ኮንሰርት ላይ ተጋብዞ ሄዶ ሙዚቃን ወዶ በዛው ሙያ ውስጥ የቀረው ኃይሌ ሩት ከዛ በኋላ በሙዚቃው ለማደግ ብዙ መስዋዕትነትን ከፍሎ የታመነና ቼጌ የሚሉትን 2 አልበሞችን ሰርቶ ከ2012 ዓመት በኋላ ከሚዲያው ጠፍቷል። አሁንስ ምን እየሰራ ይገኛል? ልጆቹንና ትዳሩንስ እንዴት እየመራ ይሆን ካላችሁ የባህላዊ ምግብ ቤት እንደከፈተ በስፋት የሚወራ ሲሆን በባህላዊ ምግብ ቤቱም ዘፋኞቹ እየዘፈኑ ውዝዋዜ፣ ጭፈራ እየታየ የሚዝናኑበት ባህላዊ ምግብ ቤት ከፍቶ እየሰራ ይገኛል። ይሄም አይደል ሙዚቃና ንግድ ሲዋሃዱ ለሙዚቀኛ። ታዲያ ንግዱንም ለመክፈት መነሻ የሆነው መስዋዕትነት የከፈለበት የሙዚቃ ሙያ ዛሬ ላይ ልጆቹንና ሚስቱን በአግባቡ እያስተዳደረ እንዲኖር ረድቶታል። የወር ገቢውን በአመት እስከ 6.2 ሚሊዮን የሚገመት ነው። ውድ ቤተሰቦች ዛሬ ስማቸው በንግዱ ዘርፍ የማይጠቀስ ነገር ግን የጦፈ ነጋዴ የሆኑ አርቲስቶችን አቀረብንላችሁ። ታዲያ ንግዱን እያጧጧፉ ያሉ አርቲስቶች እነዚህ ብቻ አይደሉም። የቀሩትን ደግሞ በሌላ ክፍል ይዤላችሁ መለሳለሁ። እናንተ ብቻ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደወል ምልክቷን ተጭናችሁ ኖቲፊኬሽኑን ማብራት ነው። ሚዲያው የፊልሙና ሙዚቃ ኢንዱስትሪ በዚህ ዘመን ቀለል ተደርጎ የሚታይ ነገር አይደለም። ምክንያቱም ጥቂት ስራዎችን ሰርተው የራሳቸውን ንግድ ጀምረው ከሙያቸው ጡረታ የሚወጡ አርቲስቶች እየበዙ ነው። እናንተስ በዚህ ላይ ያላችሁ አስተያየት ምንድን ነው? በኮሜንት መስጫው ላይ አጋሩን እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ በዝት ይበልልኝ እያልኩ እስከዛው ይሄኛውን ቪዲዮ ጋበዝኳችሁ።